አይደለም ቡና ልቆላ ብታይ ምግብ ሲሰራ ራሱ ወሬ ነው የሚሉት ሰዎች ሽታ አይወዱም። ጭራሽ ቡና ቆልቼማ ምን ነው እንዲገሉኝ ነው ወይስ እንዲያስወጡኝ ነው ሀሳብሽ ሀቢብቲ? መቁሊያው መቼ ቸገረኝ። ቡና ራሱ ከአሁን በፊት ገዝቼ የተቆላውን ማለት ተቆልቶ የተፈጨውን ገዝቼ ሳፈላ ሸተታሉ ቤቱ ሸተታሉ ቤቱ እንዲህ ያለ ሸተታሉ። ይሄ የቱርኩ ቡና ታውቃላችሁ በደንብ አይፈላም። ብቻ ወደ ላይ ከመጣ እና የቱርኩ ቡና ዝም ብሎ ወደ ላይ የሆነ በመፍሊያው አለች አይደል ትንሿ እንትን በዛ ወደ ላይ ከመጣ በቃ ማውጣት ነው። መፍላት የለም ምን ማለት የለም። የቱርኩ ቡና ግን ይሄኛ ቡና ግዴታ ላዝም መፍላት አለበት። ከዛ እንደዛ ሳረግ 2 ስኒ 3 ስኒ የሚሆን ቡና አድርጌ በትንሽዬ ማንቆርቆሪያ ነገር ከላይ አፏ ክፍት የሆነው በዛ ሳፈላ ሸተታሉ ቤቱ። ምንድነው የእናንተ ቡና ሽታው ይለያል ሽታው። ቡና እና ቡና እኮ ያው አንድ ነው። የኛም ቡና የትም ሀገር ቡና ያው አንድ ነው። ግን ያኔ እኛ ትንሽ መፍላት ስለሚያስፈልገው እናፈላዋለን እንጂ ያው ነው። ደግሞ ቡና